የዓለም የነዳጅ ዋጋ በአንድ ጀንበር በ10 በመቶ አሻቀበ። ኢራን በዓለም ላይ ግዙፍ ለሆነው የቃታር የተፈጥሮ ጋዝ ማውጫ ተቋም ላይ በፈጸመችው ተከታታይ የድሮንና የሚሳኤል ጥቃት ሳቢያ የዓለም የነዳጅ ዋጋ በአንድ ጀንበር የ10 በመቶ ጭማሪ አሳይቷል። ይህ የኢራን እርምጃ እስራኤል በኢራን የጋዝ መስክ ላይ ለፈጸመችው ጥቃት የተሰጠ አጸፋ ሲሆን፣ የቃታር ብሔራዊ የኢነርጂ ተቋም ጥቃቱ በራስ ላፋን በሚገኘው ማዕከል ላይ ከፍተኛ ውድመትና የእሳት አደጋ ማስከተሉን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በቃጣር ላይ የምታደርገውን ጥቃት ካላቆመች የኢራንን የጋዝ መስኮች አፈነዳለሁ ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጦርነቱ የሀገራቱን የነዳጅ ማምረቻ ተቋማት በቀጥታ ኢላማ ማድረግ መጀመሩ በዓለም አቀፍ ደረጃ የኢነርጂ አቅርቦት እጥረት ሊያስከትል ይችላል የሚል ከፍተኛ ስጋት ፈጥሯል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ሁኔታው ግድ የለሽ መባበሰለው ሲሉ ኮንነውታል። ከቃጣር በተጨማሪ በኩዌትና በሳዑዲ አረቢያ የነዳጅ ማጣሪያዎች ላይ የድሮን ጥቃቶች መፈጸማቸው ተዘግቧል። ሳዑዲ አረቢያ ጥቃቱን ተከትሎ አስፈላጊ ከሆነ ወታደራዊ እርምጃ የመውሰድ መብቷ የተጠበቀ መሆኑን ስትገልጽ፣ ቃጣር በበኩሏ በሀገሪቱ የሚገኙ የኢራን ወታደራዊ አታሼዎችና ሰራተኞች በአስቸኳይ ለቀው እንዲወጡ አዛለች። ይህ ቀውስ የዓለምን ኢኮኖሚ ለዓመታት ሊጎዳ የሚችል የጦርነት ምዕራፍ መሆኑ ተነግሯል።